ያቺ ሐሙስ ምሽት ሐዋርያቱን በደንብ ፈትናለች። ሐሙስ ምሽት ትመጣለች ብሎ እኮ አልጠበቁም ሐዋርያቱ። እንደሌላው ሐሙስ መስላችኋለች። ያቺ ሐሙስ እንደሌላው ሐሙስ ሊያሳልፉ ነበረ ሐዋርያቱ። ያቺ ሐሙስ ግን ፈተና የሚፈተኑበት፣ መከራ፣ መታሰር፣ ማስፈራራት፣ ስድብ፣ መደብደብ የሚደርስበት ጊዜ ሆነና ካዱት ጌታ ነው። ሁሉም ተበተኑ፣ አናቅህም አሉ። አየህ፣ እኛም እያንዳንዳችን ሐሙስ አለችን የምትመጣ ማንነታችን የሚታይበት፣ ክርስትናችን የሚመዘንበት፣ መዘምራነታችን፣ ዲያቆንነታችን፣ ቄስነታችን፣ ጳጳስነታችን፣ መነኩሴነታችን ሁሉ የሚመዘንበት ሐሙስ ምሽት ትመጣለች። የዛን ሰዓት ጌታን እንክደው ይሆን ነው አሁን። ስለዚህ እኔ በቄንም አደራ ምልህ ቅድም ራሴን አጠፋለው በቃ እኔ ተገፋው ምናምን የሚለው ነገር እሱ አይሆንም። ሐሙስ ምሽትህን እንደ ዮሐንስ ጌታን እንደሚወድ ዮሐንስ በርትተህ እስከ መስቀል ድረስ ተከተል። ከጌታ ጎን በደስታውም ጊዜ በመከራውም ጊዜ ቁም፣ አብረሁን። በዚህ ንቅንቅ እንዳትል፣ እምነት ላይ አትደራደር። ቤተክርስቲያንህ ትበልጣለች ከሁሉ። የአንተን ቤተ እምነት በቄ ደስ እንዲለው ብሎ የሚያደርግልህ ማንም የለም። በእምነትህ ሁሌም የበላይ ናት። ክርስትና ሁሌም የበላይ ነው። ክርስቶስ ሁሌም ክብርክ ነው፣ ሞገስክ ነው፣ ከፍታክ ነው። እሱ ላይ ልትደራደር አይገባም። ምንም ነገር ቢመጣ ክርስቶስ ውበት ነው፣ ክርስቶስ ሀብት ነው፣ ክርስቶስ ደስታ ነው፣ ክርስቶስ ትዕግስት ነው፣ ጥበብ ነው። ስለዚህ ይሄንን በምንም ትሬድ ልታደርገው ልትለውጡ አይገባም። በቄ ሁላችንም አይገዝ ዛሬ ይሄንን ብዙ ተምረናል። እግዚአብሔር እኔንም የእናንተን ፍጻሜ ያሳምርልን፣ በእምነታችን ያጽናን፣ ስራህን ይባርክልህ፣ ትዳር ልጆችን ይባርክልህ። ነገ የይቅርታ ቪዲዮ አንተን ባለቤትህም ሰርታችሁ አጥር ያለሽ ቪዲዮ ቤተክርስቲያንን ደስ የሚያሰኝ ምዕመኑን ደስ የሚያሰኝ አንተን የሚያስከብርህ አስተዋይ ጥበበኛ የሚያስብልህ እግዚአብሔር ይመስገን። እንኳን ይሄ ልጅ ክርስቲያን እኮ መሆኑ ነው ተብሎ ክርስትና የሚሞገስበት የይቅርታ ቪዲዮ ስላላ ይህንን በዚህ መልኩ ማለፍ እንችላለን። ዮኒ እናንተም እንግዲህ ለበጎ የታወቃችሁት በቄ ዮኒ በጣም ብዙ ጥሩ ወንድሜ ይሆናል። እኔ ዮኒ በጣም ጥሩ ወንድሜ ነው እውነቱን ለመናገር። ብዙ ሰው ያው ሚዲያ ላይ ነው የሚያውቀው፣ እኔ ግን በስልክም አውቀዋለሁ። ሚዲያ ላይ እና ስልክ ታውቃለህ፣ እና በስልክ እኔና ዮኒ ብዙ እናወራለን እና ተቀራረቡ፣ ተደዋውሉ፣ ብዙ ነገር ቢዝነስንም በደንብ ንገረው፣ ብዙ አስታውቅልሃል። ትኬት ኦፊስ አለው በዮኒ እና አይ ቲንክ ዱባይም አለው፣ አይ ቲንክ ኢትዮጵያን ብራንች ከፍቷል። ብዙ ብራንቾች እየከፈተ ነው። ለብዙ ኢትዮጵያን ብዙ የስራ እድል እየፈጠረ ነው በቄ እና ብዙ የተቸገሩ የተራቡ የታመሙ ሰዎች ይረዳል በቄ። ባለቤቱም እንደዛው እና በጣም የተባረኩ ቤተሰቦች ናቸው። ስለዚህ ሁላችንም ልናግዛቸው ልንጸልይላቸው ይገባል። ሲደክሙ ደግሞ እንደዚህ ልንወቅሳቸው፣ ልንመክራቸው፣ ልንቆጣቸው ይገባል። ግዴታ ነው። አትቆጡኝ ማለት አይችሉም፣ አትገጹኝ ማለት አይችሉም። ምክንያቱም በክርስቶስ አንድ ስለሆንን እንመካከራለን እና እግዚአብሔር ይስጥልኝ። አመሰግናለሁ ሁላችሁንም። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። እናመሰግናለን። እግዚአብሔር ያክብርልን። ወንድማችን መዝሙር ያሬድ እውነት ለመናገር እኔ በጣም ወደ በጣም ማከብር ወንድሜ ነህ። እንዲሁም ደግሞ የቤተ ክርስቲያናችን እንቁ መምህር ነህ። ዛሬ አይደለም ማቀን ከዚህ በፊት በአንድ ልጅ ምክንያት ታስታውሳለህ፣ እግዚአብሔር አዳኝ በሆነም እኛ ምክንያት ሆነናል። ያቺ ልጅ ጸበል ወስደናት አንተ በአንተ አማካኝነት እኔ ወስጃት ሻርጃ ጸበል እያመላለስ የተሻላትና ስራ ቀጥላ ስቲል ስራ ላይ ያለች ብዙም ስራዋን ያለችበትን ነገር ባላውቅም እኔ እናንተ የተገናኘንበት የዛሬ 5 ዓመት ኦር 6 ዓመት አካባቢ በእሷ ነው እና በጣም ነው የማመሰግነው። ስቲል ብዙ እህት ወንድሞቻችን መንገዳቸው ቀና እንዲሆንላቸው አድርጋል። በስራ ምክንያት ነው የጠፋሁት። ከመንፈሳዊነት ወጥቼ አይደለም። መንፈሳዊነቴን በሰንበት ትምህርት ቤት ወይም በቤተ መቅደስ አድርጌ ነው። ድሮ በሚዲያ እናደርግና ሚዲያ ላይ ያለውን ነገር በመንፈሳዊ ታሪክ ነው የምናስተላልፈው እንጂ ሌላ ቦታ የምንሄድበት መንገድ አልነበረ። ግን አሁን ከስራ መልስ ደግሞ ቤተክርስቲያን ስለሚሄድ ብዙም አንገናኝም። ላይቭም ትቻለሁ፣ ቪዲዮ ብቻ ነው የምሰራው። ስለዚህ በጣም አመሰግናለሁ። እድሜ ይስጥልን። የምታስተምርበት የምታገለግልበት ረጅም እድሜ ከጤና ጋር ያድልህ። ለልጅህ የምትኖር ያርግህ። አሜን። ሰላም ደሩሽል። አመሰግናለሁ በጣም ገንዬንም ናርዲንም አመሰግናለሁ። ኑሩልን እህቶቻችን።
አመሰግናለሁ። የሆነሻ ጊዜ ይስጥልኝ። አመሰግናለሁ። አንተም እሺ፣ ሰላማችሁ ይብዛልኝ። በቃ እንግዲህ በርታ በስራ። እኔ አሁን ስላየው በምታደርጋቸው ራሱ የቢዝነስ ነገር ካለ ፕሊዝ ሼር አድርገኝ፣ ሪፖስት አደርጋለሁ፣ አግዛለሁ። በእውነት እግዚአብሔር በሚያውቀው አላቅም ነበር። አውሽ ባቀ ኖሮ እንዲሁም ደውዬ ባውራ ኖሮ የማይረቡ ንግግሮችም እኔም አልናገርም ነበረ። እንግዲህ እግዚአብሔር ምክንያት አለው ለሁሉም፣ ወይም ደግሞ ያም ጸበል ብዙ ሰው እንዲደርሰው ይሆናል። እግዚአብሔር ይባርክ። ከነ ባለቤት ይጠብቃለሁ። አባቴ መልካም ጊዜ ይሆንልን። አሜን። አመሰግናለሁ። አጋጣሚ የሚባል ነገር አለ። በመጥፎ ብንገናኝም በጥሩ ተለያይተናል። እሱ ነው ዋለ። እሺ፣ መልካም ጊዜ ይሆንልን ብራዘር ናርዲዬ። መልካም ጊዜ። ታንኪ ስለ ነገርሽ መልካምነቱ፣ ስለ ወንድማችን ብዙ መልካም ነገር የነገረችኝ እሷ ናት። እና እግዚአብሔር ይስጥሽ ናርዲዬ፣ እግዚአብሔር ያክብርሽ። ተባረኩ። መልካም ጊዜ ይሆንላችሁ። አሜን። በነገራችን ላይ ናርዲ አይደለም እህትነት ብቻ አይደለም፣ በእኔ ቦታ ውክልናውን ካሰጥቻት ልክ እንደ ከእህቴም በላይ ሆና ብዙ ነገሮች የምታደርግልኝ እህት ነች። ማርያምን ናርዲን ዝም ብላችሁ እንደሌላ እንደ ማንኛውም ሰው አትዩ። ከሚዲያ ሰው ምናምን ብዬ ያወራሁት ናርዲን ሚዲያ ላይ አይደለም የምቆጥራት። ያንዬ እኔ መጥፎ ስሜት ላይ ነበርኩ። በእናትሽ ቀጠቀጠን። ዝም በይው ገኒ፣ እናገኘዋለን። የምር እንደዚህ ስለሆነ ማርያምን እኔ አሁን ጠዋት 3 ሰዓት ነው 6 ሰዓት ነው የምነሳው። ግን በቃ ፍጻሜውን እስካይ ድረስ ብዬ ነው። ውረጂ ራሱ በኮመንት ውረጂ 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 እያለኝ ነበር። አያችሁ ይኸው እንደዚህ እንትን ምንድን ነው መታጀባችሁ ላላለከት ነው ወረ ኮመንት ይኸው ሰው ውረጂ ውረጂ ናንጀደሰን ቡኤራዴ በኮመንት ትክክል ያልነውስ ምን እንሆን? እናንተ ታረቁ። የሚያስቅ ጸብ ማለት የዩኒ ልብ አልገባህም እኮ አንተ ላስረዳህ አልቻልኩም። በዛ ላይ እኮ በእንትን እኮ ወጥተህ ቢሆን አሪፍ ነበር። በጣም ነው ደስ ያለኝ ዮኒዬ። እግዚአብሔር ልጆች፣ ቤተሰብ፣ በቃ ሁሉ ነገር የተባረከ የሆነ ወንድሜ፣ ሁሌ እንደምታከብረኝ። አንተ ግን አገኘሃለሁ ነገ በዋትሳፕ። አሁን በዚህ አጋጣሚ እኔ ራሱ ዮኒን ሳድቤዋለሁ ቅድም። በጣም ይቅርታ ማርያምን ስሜታዊ ሆኜ ተሳድቤያለሁ። በቃ ሳለቅስ በቃ አልቻልኩም። እኔ ደግሞ የሱንም በማየት ለእኔ እግዚአብሔርን ሞት ይበልጣል። በጣም ወዶ ወንድሜ ነው። ለዛ ዮኒ ማኛ ይቅርታ፣ ያው በበቄ ምክንያት ስለሰደብኩክ። ጋርዬ ሁሌ ነው በዋትሳፕን በሚዲያ ላይ ማየት አልፈልግም፣ በቄ እንደዚህ አትሆን እያለች የምትቆጣኝ። እኔም እሱ ነበር እንትን ያለኝ። እግዚአብሔር ይመስገን። ግን ከስር ትክክል ስትሉ የነበራችሁ ዮኒ ቤት በቄ ቤትም 1 ሰዓት ሳይሞላ ታረቁ። የታላችሁ ትክክሎች? አንቺ ራሹ እኮ ተባባሪ አሽቃባጭ አንድ ላይ ነው። በጣም የሚሰማኝ በዚህ ጉዳይ ነው። በነገራችን ላይ እኔ ዮኒ ቤት ባልኮራበት ኖሮ አልገባም። በቂ ዮኒ ጋር ባልኮራበት ባላምንበት ገብቼም እንደዚህም አስላንተን ባላቅ ምስክር አልሆንም። ዮኒን ደግሞ በደንብ ስለማውቀው ጥሩ፣ በጣም እናመሰግናለን። ነገ መዳም ካባረረችኝ እንደምመጣ ወቅሺ። ቤቱ ሰፊ ነው፣ ችግር የለውም። ደህና ደሩ። ቅድም አስከፈሉኝ ብለሽ እንዳከሽኝ እንጂ ነይ። አረ በስላሴ በስመ አብ ወወልድ ወመንፈስ ቅዱስ ማርያምን እንዲህ ስለሆነ ደስ ብሎኛል። በቡተም የተጣሏቸው ሰዎች አሉ። ቆይ እነሱን አናገር የለምጣቸው። ደህና ደሩ። እሺ ቻው። ቅሌት ብርቃችን አይደለም። እናንተ ትክክሎች አትበሉ። ከዚህ በኋላ እንገናኛለን። እኔም ላይፍ ገብታለሁ ሰሞኑን። አሁን እስኪ የዮኒ ማኛ ተባባሪና የበቄ ተባባሪ የነበራችሁ አንዳንድና 2 ቁጥር ጻፉ። አይ ተኙ በቃ። ናርዲ ደናዳሪ ገንያ፣ አንቺም ተኝ፣ ሰዓት ሄደውብሻል። እኛ ኦልሬዲ ወደ ቅዳሴ ነው የምንሄደው። አንተኛም ከዚህ በኋላ እንቅልፌን ሁላ ነው የተበላሁት ዛሬ። ወደ ቤተ ክርስቲያን ነኝ። አስገባውሻ። ነይ ነይ፣ ፍቅርዬ ነይ ነይ። አትገቢም ላይ ላይ አላስገባሽ እንደ ሶሪ ማይ ላቭ
በቃ አሁን ፍቅር አሁን እንትን በቃ ይኸውልህ ፍቅርን የምታስተምራት ማለት ነው። ወሬ ትልመድ፣ ማርያምን ወሬ ያስለምዳል። ሲጀመር እኮ የተሽከረከረች ደስ ብሏት እኮ ነው እንደመጣው ነው ቪዲዮ የሰራ ነው እና ትፈራለች። በድምፅ መናገር 5 ወር በኋላ ነው የተገናኘን ጋይዝ። ኢትዮጵያ ሄደ ሰው እንዴት ነው ያልተረዳ? እንደዛ የተሽከረከረች ልጅቷ ናፍቆት ነው ገብቶናል። አረ ጋይዝ እንዴ እየተሽከረከረች። በነገራችን ላይ በጣም ሚዲያ ላይ ጋጋታ እንዲመጣ አትፈልግም ፍቅር እንትን ከመንፈሳዊ ያመረገጠ ነገር ማድረግ አትፈልግም። ጸጉሯ ክፍት ሲሆን ራሱ አረ እኔ እኮ ችግር የለውም ምናምን ብዬ ማስገድዳት አንዳንዴ ነ በቃ እኔ አንዴ ልናገር። እኔ ስለ ፍቅር ማርያምን እኔ ስልናገር ከዚህ በፊትም ቪዲዮ ልሰራ ብዬ ፋዘር ታሞ ነው አገር የገባሁት። ያን ቪዲዮ እንደፈለጉ ይናገሩ። እሷ እኮ ምንም ነገር አታደርግም። በእኔ ምክንያት ነው ካደረገችው ቃል ጌታ ምንም ነገር ንግግር ጀግና ሚስት ናት። ይኸውልህ ልንገርህ እኔ ፍቅር ጀግና ሚስት ናት። ጀግንነቷ እንዴት እንደሆነ ልንገርህ። ከዚህ በፊትም ለአንተ በምስጢር ተናግሬያለሁ በውስጥ ብዙ ወንዶች በሃይማኖት ይመጡና ሚስት ሲያገቡ ሚስታቸው ጨፋሪ ስትሆን እነሱ ከሃይማኖት እንትን መንገድ ላይ ዞር ይላሉ። ፍቅር ግን እግዚአብሔርን በቄን አንድ ቀን በሃይማኖቱ ላይ እንዲቀየር አድርጋ አታውቅም። በቃ በጣም ጠንክሮ ከመጠንከሩም እንትን ብሎ አልፎ ጋብቻችሁ በቤተ ክርስቲያን የቤተ ክርስቲያንን ስርዓት የጠበቀ ማርያምን ከጀግና ወንድ ኋላ ጀግና ሴት አለች የሚባለው እንደዚህ አይነት ነው። ያውላችሁ አንዳንድ ሴቶች ባሎቻቸውን ይቀይራሉ እምነታቸው ላይ። ማርያም ፍቅር ግን እምነቱ ላይ እንዳይቀየር ጸባዩ እንዳይቀየር በአንድ አይነት ተጉዞ እንዲመጣ ያደረገች ጀግና ሚስት ናት። በቃ ሲጀመር ማለት ነው። ይኸው እስኪ ብዙ ሴቶች ቁምጣ ይለብሳሉ፣ የተለያየ ነገር ያደርጋሉ፣ ስታይላቸው ራሱ። እች ልጅ ግን ንግግር ራሱ አትችልም። ይሄ እንደዚህ ማውራት ቅብጥብጥብጥ አይነት እንትን ብልግና አይነት ስታይል የላትም እግዚአብሔርን። እና አንዳንዴ ሰው ሲሳሳት ራሱ በቃ